የንግድ ሱቅ በጣም ቀንሷል፣ እጅግ በጣም ቀንሷል። ከዛ በተጨማሪ ደግሞ በኢትዮጵያ ብር ነው የምትገዟቸው። ዶላር ቢጨምር፣ ብረት ቢጨምር፣ ነዳጅ ቢጨምር በፍጹም የገዙ ደንበኞች ላይ የዋጋ ክለሳ አይደረግም። ስለዚህ የንግድ ሱቆችን በደንብ አድርጌ የማስቃኛችሁ ነው የሚሆነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ እጅግ በጣም ታተርፋላችሁ። አሁን ወደ ጉዳያችን። የንግድ ሱቆቻችን እጅግ በጣም ዘመናዊ የሆኑ ናቸው። ሞል ስታንዳርድ ናቸው። በኢትዮጵያ ትልቁ የንግድ ማዕከል እንግዲህ አያት ግራንድ ሞል ነው። ሲኤምሲ ሚካኤል ጀርባ ነው የሚገኘው። 30,000 ካሬ ላይ ያረፈ በጣም ዘመናዊ የሆነ የንግድ ማዕከል ነው። ታተርፉበት አላችሁ። በኢትዮጵያ ብር ነው የምትገዙት። ነዳጅ ቢጨምር፣ ብረት ቢጨምር ገበያ ላይ የገዙ ደንበኞች ላይ ምንም አይነት የዋጋ ክለሳ አይኖረውም ማለት ነው። የካሬ አማራጮቹን ስንመለከት እንግዲህ ከ24 ካሬ ጀምሮ ደንበኛው በፈለገው የካሬ ስፋትና የወለል አማራጭ ነው የተዘጋጀው ማለት ነው። በጣም ቆንጆ ነው። ቅድመ ክፍያ 25% ነው የሚከፈለው ማለት ነው። ከዛ ተጨማሪ ለሚከፍሉ ደግሞ እስከ 20% ድረስ የዋጋ ቅናሾችን አዘጋጅተን ነው እየሸጠን ያለ